ድካሜን እንድትነግረኝ ፈልጋለሁ። በአደባባይ ነው የምጠይቅህ። አስተካኪ የምትለኝ ነገር ካለ በእውነት ይሄን እድል ስለሰጠሽ ነው። ወይ ጉድ! አደባባይ እንደዚህ አይነት ጥያቄ። እሺ ለማንኛውም አለሽ የምታስተካኪው ነገር? እሺ እነሱ ፊት ልናገር? ተናገር። እሺ በጣም ሁላችሁም ወደፊት ስታገኟት መከሯት። አታርፍ፣ እረፍት የላትም። ነን ስቶፕ ነው የምትሰራው። እኔ ሳቃት ጀምሮ እኔ ሳቃት ስራ ነበር። ሁለት ድርጅት ውስጥ ባንዴ ነበር የምትሰራው። ነን ስቶፕ ናት። ነን ስቶፕ ማለት ነው እና ሶ ሰክሰስፉል በርግጥ በዚህ ጉዳይ ላይ አሁን ቸርችም ላይ አንዱ እኔን አይምሮዬን የሚይዘኝ እሷ አለማረፍ ነው። አሁን የኔን አይምሮ የሚይዘው የሷ አለማረፍ ነው። አሁን ባለፈው አይታችኋል እንግዲህ አብረን ሄድን ነበር ለ20 ቀን ምንም እረፍት የለም። ምን በቃ አታርፍም። ቸርች ነው ወሬዋ፣ ጉዳዩዋ ቸርች ነው። በጣም ነው በእውነት በእግዚአብሔር መንግስት ላይ ስለምታደርጊው ነገር ማለት ነው። አሁን እንደ ሚስት ምናምን ሳይሆን በኪንግደሙ ላይ እያደረገች ላለው ነገር ሪዋርዱን ጌታ ነው የሚሰጥሽ። ግን ደግሞ ሁሌ አይምሮ ያስባል መቼ ነው የምታርፈው። ጠዋት ተነስተው ቸርች ናት። ጠዋት 2 ሰዓት ከምናምን ቸርች ትመጣለች። ከዛ ጉዳዩዋ በሙሉ ቸርች ጋር። ማታ አንዳንዴ ሚድናይት ነው የምንገባው፣ ከሚድናይትም አልፎ ማለት ነው። እና ድካምሽ አለማረፉ እንጂ ሌላው አሪፍ ነው። ሌላው ለኔ በእውነት ሱፐር በጣም አሪፍ። አመሰግናለሁ በጣም